በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም ያደራ ልጆች አባቶች ካህናት፣ ወንድሞች ዲያቆናት፣ ምዕመናን ምዕመናት እንዲሁም ሕፃናት ጭምር በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። መመስገን የባህሪው የሆነ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት ዘላለማዊና ቅዱስ የሆነ አምላካችን እግዚአብሔር ስሙ እየተመሰገነ ይሁን። እንደ አምላካችን መልካም ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለውን ኃይለ ቃል አንስተን እንነጋገራለን ማለት ነው። ወሀሎ አሐዱ ብእሲ ዘስሙ ኒቆዲሞስ። ኒቆዲሞስ የሚባል አንድ ሰው ነበረ። የምንነጋገረው በዚህ ኃይለ ቃል ነው። ለእናንተ የምትሰሙበትን እዝነ ልቦና፣ እኔ ደግሞ የምናገርበትን ርቱዕ አንደበት ምስጢሩን ጥበቡን እንዲገልጽልኝ የእሱ መልካም ፈቃዱ ይሆንልን። ከፈሪሳውያን ወገን ኒቆዲሞስ የሚባል አንድ ሰው ነበር። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። መጽሐፍ ቅዱስ ላይ አንድ ሰው ነበር የሚል በተወሰነ መልኩ ተጽፏል። ሌላ ሰው ሳይኖር ቀርቶ አይደለም። ነገር ግን ከሌሎቹ ይልቅ መልካም ስራ፣ ጠማማነት የሌለበት ቅን ልብ ሲኖር ኃጢአትን፣ ክፋትን፣ ተንኮልን ጥሎ የመጣ ደገኛ ሰው ሲመለከት ከሌሎች ሰዎች በተለየ መልኩ አንድ ሰው ነበር ብሎ ይጽፋል። ስለ ኢዮብ ዖፅ በሚባል ሀገር የሚኖር ኢዮብ የተባለ አንድ ሰው ነበር። ሁሉ በድለው እርሱ ብቻ ንጹሕ ሆኖ ስለተገኘ በመጽሐፈ ኢዮብ ምዕራፍ 1 ቁጥር 1 ላይ ስለ ካህኑ ዘካርያስ ደግሞ ከአብያው ክፍል የሆነ የዘካርያስ የሚባል አንድ ካህን ነበረ ተብሎ ተጽፏል። በሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ስለ ሕልቃና በተራራማው በኤፍሬም ሀገር ከአርማቴም ዮሴፍ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው እንደነበርም ተጽፏል። ስለ እመቤታችን ቅድስት ድንግል ማርያም ርግቤ መደምደሚያዬም አንዲት ናት፣ ለእናቱ አንዲት ናት፣ ለወለደቻትም የተመረጠች ናት ተብሎ በመኃልየ ሰሎሞን ምዕራፍ 6 ቁጥር 9 ላይ እንደተጻፈው አንዲት ድንግል ይላታል ጌታ ራሱ። ሉቃስ ራሱና ፈሪሳውያን ሁሉ ጌታን አጥብቀው በሚጠሉበት ወቅት በሌሊት እየመጣ ይማር የነበረ የፈሪሳውያን አለቃ የሆነ ስሙ ኒቆዲሞስ የሚባል አንድ ሰው ነበር ያለው። እንግዲህ ለዚህ ነው ሌሊት የመምጣቱ ምስጢር ብዙ ነው። ልበ አምላክ ክቡር ዳዊት ዘነበበ ማዕርጊሁ እንዲል በማዕርግ መዝሙሩ ላይ በሌሊት እጆቻችሁን አንሱ በማለት እንደዘመረው ሁሉ በስርዓተ ብሉይ እርሻ በማረስ ምርት በማምረት የሚተዳደር
አዝመራ አዝመራው ሲደርስ ለራሱም ሆነ ለሰራተኛው ሳያስቀምስ ለከ ወለዘርእከ ሁበክሃ ለኢቲ ምድር ለአንተና ለዘርህ ይችን ምድር እስጣለሁ ተብሎ ለአባቴ ለአብርሃም በሰጠው ምድር ላይ ያገኘሁት ምርት ነው ብሎ አስራቱን ወደ ካህናቱ የማምጣት ስርዓት ነበር። ዛሬም ካህናት አስራቱንና በኩራቱን ይዞ ለመጣው ሰው አቡነ ዘበሰማያት ደግመው እግዚአብሔርን አመስግነው እንደሚሸኙ ከመዝሙረ ዳዊት 15ቱን መዝሙራት ደግመው እግዚአብሔርንም አመስግነው ድርሻቸውን ወስደው ይሰጧቸዋል ማለት ነው። ስለዚህ ይህንን ሲመለከት ሁሉም አግብርተ እግዚአብሔር ለይቀውሙ ውስተ ቤተ እግዚአብሔር ውስተ አጸደ ቤተ አምላክነ በእግዚአብሔር ቤት የሚያገለግሉ የእግዚአብሔር ባለሟሎች ነቢያት፣ ካህናት፣ ሹመኞች ሁላችሁ በቅኔ መሐሌቱ በቅድስቱና በቤተ መቅደሱ የምታገለግሉ ሁላችሁ በሌሊት እጆቻችሁን በቤተ መቅደስ በማንሳት እግዚአብሔርን አመስግኑት። ከጽዮን ይባርካችኋል፣ አንድም ደግሞ ያከብራችኋል፣ ያበዛችኋል በማለት አመስግነዋል። በሌሊት አንስኡ እደዊክሙ፣ በሌሊት እጆቻችሁን አንሱ። መዝሙር 133 ቁጥር 2። እንግዲህ በሌሊት እጆቻችሁን አንሱ ሲል በዚህ ክፍል ሌሊት የተባለ በቁሙ ሌሊት ነው። በሌሊት መጸለይ ይገባል ሲል ነው። አንድም ደግሞ መከራ ነው። ሌሊት የተባለው መከራ ነው። ስለዚህ በሌሊት በመከራችሁ ጊዜ እደ ስጋችሁን እጃችሁን ለመስዋዕት እንደ ቃላችሁን ደግሞ ለጸሎት እደ ልቦናችሁን ለአንክሮ ለተዘክሮ አንሱ ይለናል አባ ጊዮርጊስ ዘጋስጫ በሰዓታቱ። በሌሊት አንስኡ እደዊክሙ በቤተ መቅደስ ወባረክዎ ለእግዚአብሔር ወሰብህዎ በጽዮን ወበኢየሩሳሌም ቅድስት በማለት ማመስገን እንደሚገባ የነገረን ሲሆን በቅዳሴያችንም አንስኡ እደዊክሙ ቀሳውስት እጆቻችሁን አንሱ የተባለው እደ ስጋን ለመስዋዕት እደ ቃልን ለጸሎት እደ ልቡናን ደግሞ ለአንክሮ ለተዘክሮ ማንሳት ስለሚገባን ነው ክርስቲያኖች። ስለዚህ ለዚህ ማሳየው ደግሞ ምሁረ ኦሪት የሆነው ፈሪሳዊው ምሁረ ኦሪት ኒቆዲሞስ ነው። አንድ ሰው ነበር የተባለው ኒቆዲሞስ በሌሊት ወደ ኢየሱስ ክርስቶስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ኒቆዲሞስም በዚህ ጊዜ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ እንዴት ይችላል አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው በማለት አስተማረው። ኒቆዲሞስ ማለት ድል አድራጊ ኃያል ሰው ማለት ሲሆን እንግዲህ ከፈሪሳውያን ወገን የሆነ አይሁዳዊ ሰው ነው። ጌታችን ኢየሱስ ክርስቶስ ወደዚች ምድር ሲመጣ እስራኤላውያን ከሮማውያን ቅኝ ግዛት የሚያወጣቸውን ጦር ሰብቆ ዘገር ነቅንቆ ሰራዊት አስከትሎ የሚመጣ ምድራዊ ንጉስ እየጠበቁ ስለነበር ጌታችንን ለመቀበል ዝግጁ አልነበሩም። ስለዚህም ከአሕዛብ በቀሰሙት ትምህርት መሰረት በሃይማኖት እሳቤ የተለያዩ ሆነው ነበር። አይሁዳዊ፣ ፈሪሳዊ፣ ሰዱቃዊ፣ ኤሲያዊ፣ ኢዮሪያዊ፣ መለካዊ እና ደግሞ ሳምራዊ ተብለው
ከዚያም ደግሞ ዝቅ ሲል ደግሞ ገሊላዊና ናዝራዊ እየተባባሉ የነበረበት የተከፋፈሉበት ጊዜ ነበር ያ ዘመን። በፋሬስ ፈሪሳውያን የተባሉት ሕግ በማጥበቅ ሕዝብ የሚያስመርሩ ሕጉን በገዛ ሐሳባቸው ተርጉመው እነርሱ የማያደርጉትንና በጣታቸው እንኳን የማይነኩትን በሰው ትከሻ ላይ የሚጭኑ ራሳቸውን እንደ ጻድቅ የሚቆጥሩ አብርሃም አባት አለን ብለው የሚመጻደቁ ግን ደግሞ የአብርሃምን ስራ የማይሰሩ ጌታችን አጥብቆ የገሰጻቸው በማቴዎስ ወንጌል ምዕራፍ 23 ላይ ከውጭ የሚያምር ውስጣቸው ግን ጉንዳንና ጢስን የተመላ የተለሰኑ መቃብሮች ውጭውን የሚያጠሩ ውስጣቸው የቆሸሸ ነበሩ ማለት ነው። ድል አድራጊው ኒቆዲሞስ ግን ምክራቸውን አሽቀንጥሮ ጥሎ ክርስቶስን በመፈለግ በፍጹም ልቡ የመጣ አብርሃም ከወገኖቹ ተለይቶ ፈጣሪውን እንደፈለገ እርሱም ጌታን ፍለጋ በሌሊት የገሰገሰ ድንቅ የታሪክ ባለቤት ነው ማለት ነው ወገኖች፣ በኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ላይ። ስለዚህ ሰባው ሊቃውንትና የአይሁድ ሸንጎ የአይሁድ እምነት ባህልና ሕግ እንዳይፈርስ የሚጠብቁና የሚያስጠብቁ ሳንሄድሪን ወይም ደግሞ ሲንሃድሪየም የሚባል ሸንጎ ካቋቋሙ ሰባ ሊቃውንት መካከል አንዱ ኒቆዲሞስ ነበር። እነዚህን አለቆች ጌታችን ይነቅፋቸው ስለነበር አጥብቀው ጠልተውታል። ኒቆዲሞስ ግን ጌታችንን በሚያደርጋቸው ታምራት በልቡ ይደነቅ ስለነበር ክርስቶስን በአካል አግኝቶ መረዳትን ስለሚሻ በሌሊት ገስግሶ መጣ ይላል። ፈልፈለ ማሕሌት ኢትዮጵያዊው ቅዱስ ያሬድ ኒቆዲሞስ ስሙ ዘሆረ ሀቢው ቀዲሙ ሌሊተ ወይቤሎ በጽሜት ረቢ ነአምር ብከ ከመ አብ መጻእከ መራይ ሕይወትነ ወሰራይ ኃጢአተነ በማለት ኃጢአት ይቅር የሚል ሕይወትን የሚያስተምር ከአብ ባህሪ ዘእምባሕሪ አካል ዘእምአካል የተወለደ የሚታመን አምላክ መሆኑን መሰከረ ማለት ነው። ከኒቆዲሞስ ሕይወት ታሪክ የምንማረው ነገር እጅግ ብዙ ቢሆንም የቅድስናውን ደረጃ በሶስት እድገት ደረጃ ከፍለን እናየዋለን። ወጣኔ፣ ማዕከላዊ፣ ፍጹም። ወጣኔው ኒቆዲሞስ ወጣኔ ማለት ጀማሪ፣ ገና በሃይማኖት ብዙ ያልተጓዘ እንደማለት ነው። በክርስትና ሕይወት ውስጥ ያለ የክርስትና ስራን የጀመረ ግን ያልፈጸመ ዋሉ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ወውእቱ መጽአ ኀበ እግዚእ ቀዲሙ ሌሊተ። የአይሁድ አለቅነቱ ደግሞ በሶስት ወገን ነው። አንደኛ በእውቀት መምህረ እስራኤል ነበርና ጌታችንም አንተ የእስራኤል መምህር ስትሆን ይህንን እንዴት አታውቅም ያለው ለዚህ ነው። እውቀት የማያልቅ ስለሆነ ከጌታችን ሊማር መጣ። ልብ በሉ ክርስቲያኖች፣ ዛሬ ትንሽ ተማርን ብለን ከኛ ውጭ የተማረ የለም የምንል ሰዎች ኒቆዲሞስ መምህራችን ነው። ትዕቢትን ድል አድርገን ለመማር በትህትና መቅረብ አለብን ወገኖች። በተማርን ቁጥር አላዋቂነታችንን እየተረዳን እንመጣለንና፣ ስለዚህ ሳናቋርጥ መማር ማንበብ አለብን። ሁለተኛው በብልጽግና በአይሁድ ሕግ አለቃ መሆን የሚችለው ባለጸጋ ነበር። በብልጥግና ወይም በሀብት በአይሁድ ሕግ አለቃ መሆን የሚችለው ባለጸጋ ነበር በማለት እንግዲህ መማለጃ ፈልጎ ፍርድ እንዳያጓድል ድሃ እንዳይበድል የሚሾሙት ሰው ባለጸጋ ነበር ማለት ነው። ሁለተኛው በብልጽግና ማለት ሀብታም በመሆን ማለት ነው። በአይሁድ ሕግ አለቃ መሆን የሚችለው ባለጸጋ ብቻ ነበር። ምክንያቱም መማለጃ ጉቦ
ተቀብሎ ፍርድ እንዲያጓድል፣ ድሃ እንዳይበድል የተሾመው ባለጸጋ ነበር። ሶስተኛው በሹመት ነው። ሮማውያን ከላይ ያለውን ስልጣን ከያዙ የታችኛውን ሕዝብ ለማስተዳደር የሕዝቡን ቋንቋቸውንና ባህላቸውን የሚያውቅ ሰው ይሾሙ ስለነበር ምንም እንኳን ፈሪሳዊ ቢሆንም ለማስተዳደር ይጠቅማቸው ዘንድ በሮማውያን የተሾመ ባለስልጣን ነበር ኒቆዲሞስ። ግን ይህ ሁሉ ሳያስጨንቀው ራሱ ዝቅ አድርጎ በሌሊት ወደ ኢየሱስ ክርስቶስ መጣ ነው የሚለን። መመካት በእውቀት በሹመት በብልጥግና ሳይሆን እነዚህ ኃላፊ ሲሆኑ ትምክህታችን በማያልፈው ጌታ መሆን አለበት። በትንቢት ኤርምያስ ምዕራፍ 9 ቁጥር 23 ወይም ደግሞ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ በሌሊት መጣ ማለት እንደሚታወቀው በሌሊት ለመማር ሲመጣ አሁን ጊዜ የለኝም፣ የጸሎት ሰዓቴ ነው፣ ሲነጋ መጥተህ አስተምርሃለሁ ሳይለው ትጉና ትሁት ጌታ አማናዊ መምህር ነውና አስተማረው። ሌሊት በመጽሐፍ ቅዱስ ውስጥ ጨለማ፣ ድንቁርናና ሞት፣ አለማመን የሚል ትርጉም አለው ማለት ነው። ኒቆዲሞስ በሌሊት መጣ ሲል ገነት ሳትከፈት በወንጌልና በክርስቶስ በፍጹም ልቡ ሳያምን ገና ወጣን ሳለ መጣ። ወደ ማን? ወደ ጌታ። አንድም ደግሞ የቀን አይምሮ የባከነ የሌሊት አይምሮ ደግን ክት ነውና ዕውቀት እንዲረዳው እንዲገባው ሌሊት መጣ ማለት ነው። ኢየሱስ ክርስቶስ ቀን ቀን ተአምር እየሰራ ከቦታ ወደ ቦታ እየተዘዋወረ ሲያስተምር ውሎ ማታ በደብረ ዘይት ኤሊዮን በተባለች ዋሻ ውስጥ ሲጸልይ ያድር ነበርና የተማረው በዚያ መጥቶ ነበር ኒቆዲሞስ። እንግዲህ ዛሬም የአብነት መምህራንና ተማሪዎችም ዕውቀትን ለመቅሰም የተሻለው ጊዜ ሌሊት በመሆኑ ሁልጊዜም አዘውትሮ የሚሰጠው ትምህርት ማታ ማታ መሆኑን የሚያዘወትሩት መምህራን የሚያስተምሩት ከዚህ አንጻር ነው ማለት ነው። እና ኤሊዮን የተባለችው ዋሻ ነቢዩ ኤልያስ ይጸልይባት የነበረች ጌታችን የሚያድርባትና ቅዱስ ያሬድም ደግሞ የተቀኘላት ዋሻ መሆኗን ልብ ማለት ያስፈልጋል ማለት ነው። አይሁድ ስለ ጌታ የተነጋገረ ከእርሱም ጋር የታየ ከምኩራብ ይውጣ በደንጊያ ተወግሮ ይሙት ብለው የወሰኑበት ወቅት ነውና በዮሐንስ ወንጌል ምዕራፍ 9 ቁጥር 22 እነርሱን ፈርቶ ሌሊት ኒቆዲሞስ ወደ ክርስቶስ መጣ ይላል። እንግዲህ አንድም ደግሞ ውዳሴ ከንቱ ሽቶን ፈልጎ እንጂ መምህር ነኝ ያለው ገና ሳያውቅ ነው እንዳይሉት ሌሊት መጣና ጌታችን ስለ ዳግም ልደት ስለ አንድነትና ስለ ሶስትነት ነገረው። እንግዲህ በእኛ ዘንድ ካለው ቀን ይልቅ ጌታችን ያለበት ሌሊት የተሻለ ነው። እስመ ጽልመትኒ ይጸልም በሀቤከ ወሌሊትኒ ብሩህ ከመ መዓልት ጨለማ፣ በአንተ ዘንድ አይጨለምም ሌሊትም እንደ ቀን ያበራ ነው ብሎ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 138 ላይ እንደተናገረው ሌሊትና የእግዚአብሔር ታምራት ጌታ በቀኑ ክፍለ ጊዜ ካደረገው ታምራት ይልቅ በሌሊቱ ክፍለ ጊዜ ያደረገው ታምራት ይበልጣል። ይህንን ዓለም የተፈጠረውም እንግዲህ ሆነ ያዳነው በሌሊት ነው። የምንኖርበት ዛሬ እኔና እናንተ የምናየው ይህን ዓለም የፈጠረውም ያዳነው በሌሊት ነው። በቤተልሔም ብርሃነ ልደቱን፣ በዮርዳኖስ ብርሃነ ጥምቀቱን፣ በደብረ ታቦር ብርሃነ መለኮቱን፣ በጎለጎታ ደግሞ ብርሃነ ትንሣኤውን የገለጠው በሌሊት ነው። ወደፊትም በዳግም ምጽአቱ በደብረ ዘይት ይህንን ዓለም የሚያሳልፈው በሌሊት ነው። ለመላእክት ቅዳሴ የገለጸላቸው በሌሊት ነው። አባታችን ሎጥ ለሰዶምና ለገሞራ ከዘነበው እሳት ከታዘዘው መዓት በመላእክት ተራዳይነት የዳነው ከሰዶምና ከአካባቢዋ ሸሽቶ ያመለጠው በሌሊት ነው። አብርሃም አባታችን በጌራራ በእንግድነት ተቀምጦ ሳለ ሚስቱ ሳራን ቢቀሙበት እግዚአብሔር አቤሜሌክን ገስጾ የአብርሃምን ባለሟልነት ያስረዳለት
በሄደበት ሁሉ በረድኤት እንደማይለየው ቃል ኪዳን የገባለት በሌሊት ነው። በኦሪት ዘፍጥረት ምዕራፍ 20 ቁጥር 1 ወይም ደግሞ በኦሪት ዘፍጥረት ምዕራፍ 15 ቁጥር 1 ላይ ተጽፎ እንደምናገኘው አባታችን ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ ሶርያ ሲሄድ መላእክት የሚወጡባትን የሚወርዱባትን የወርቅ መሰላሏን የተመለከተው እግዚአብሔር በአምሳለ ጎልማሳ ተገልጾለት የባረከው ቃል ኪዳን የገባለት ስሙንም የቀየረለት በሌሊት ነው። ጌዲዮን ሕዝቡን ነፃ እንደሚያወጣ መልአኩ በነገረው ጊዜ መስዋዕት አሳረጉ። የእግዚአብሔርን ረድኤት ያረጋገጠው በሌሊት ነው ማለት ነው። እነ ሳኦል ከሳኦል ቀስት ዳዊት ከሳኦል ቀስት የዳነው በሌሊት ነው። ሕዝቅያስ ከደዌ የተፈወሰው ከፈጣሪው ጋር የታረቀው በሌሊት ነው። እረኞች ልደቱን የተመለከቱት በሌሊት ነው። ዮሐንስ ወንጌላዊ በፍጥሞ ደሴት ራእይ የተመለከተው በኤፌሶን ዋሻ ቀዳሚው ቃልን የጻፈው በሌሊት ነበረ። በአንደኛ ዮሐንስ ወይም በራዕየ ዮሐንስ ምዕራፍ 1 ሚስጥረ ቁርባን የታወጀው በሌሊት ነው። ክርስቲያኖች እስራኤል ከግብፅ ባርነት ነፃ የወጡት በሌሊት ነው። ስለዚህ ብዙ ጊዜ በረከተ እግዚአብሔር የሚታዘዘው ሌሊት ስለሆነ በሌሊት መጸለይ ይመከራል ማለት ነው። ይኸውም ጌታ በጌቴሴማኒ የጸለየው በሌሊት ነበር። ጳውሎስና ሲላስ ሌሊት ተነስተው ሲዘምሩ ከወህኒው መሰረት የተናወጠ ርጉም ሄሮድስ ቅዱስ ጴጥሮስን አስሮ ወደ ወህኒ በጣለው ጊዜ የእግዚአብሔር መልአክ ከስራቱ ፈቶ ነፃ ያወጣው በሌሊት ነበር። በሐዋርያት ሥራ ምዕራፍ 12 ይህንን ሁሉ ምስጢር የምታውቅ ቅድስት ቤተክርስቲያን አምልኮቷን የምትፈጽመው በሌሊት ነው። ለዚህ ነው በቀን ከምታከናውነው ምስጋና ይልቅ ሌሊት የምታከናውነው ምስጋና ይበልጣል። ዘይተወልደ እማይ ወመንፈስ ኢይክል ርዮታ ለመንግስተ እግዚአብሔር ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ከውሃ በማለት በወልድ ስም ከመንፈስ ሲል ደግሞ በመንፈስ ቅዱስ ስም ያልተጠመቀ የእግዚአብሔርን መንግስት ሊያይ አይችልም። የእግዚአብሔር መንግስት ሲል እንግዲህ በአብ ስም ያልተጠመቀ አይድንም ማለት ነው። በማቴዎስ ወንጌል ምዕራፍ 28 ቁጥር 20 አንድ ሰው 3 አይነት ልደት አለው። አንደኛው ልደተ ስጋዊ ሲሆን ይኸውም በተፈጥሮ ሕግ በዚያ መሰረት ከእናትና ከአባቱ በስጋ የሚወለደው ሲሆን ይህ በተፈጥሮ ሕግ የሚገኝ ልደት ነው። ሁለተኛው ልደት መንፈሳዊ ሲሆን ጌታችን ለኒቆዲሞስ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ እንዳስረዳው ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የምንወለደው ልደት ነው። ሶስተኛው ልደት ሚጠታዊ ሲሆን አንድ ሰው ያልተስተካከለ ህይወት በኃጢአት ያደፈ ኑሮ የሚኖር ከሆነ ይህ ሰው በእግዚአብሔርም ሆነ በህብረተሰቡ ዘንድ እንደሞተ ነው የሚቆጠረው። አንድ ሰው በኃጢአት የተጨማለቀ በበደል የጨቀየ ኑሮውን ርግፍ አድርጎ በመተው በንስሐ ወደ እግዚአብሔር ሲመለስ እንደገና ተወለደ፣ አዲስ ሰው ሆነ ይባላል። ጌታችን ኢየሱስ ክርስቶስ በወንጌሉ እንደ ሕፃናት ካልተመለሳችሁ ወደ መንግስተ ሰማያት መግባት አትችሉም። እንደምን ካልተመለሳችሁ አለ? እንደ ሕፃናት ካልተመለሳችሁ ወደ መንግስተ ሰማያት መግባት አትችሉም አለ በማቴዎስ ወንጌል ምዕራፍ 28 ላይ። ሕፃናት የዋሆችና ንጹሖች ናቸው። ተንኮል አይሰሩም፣ ቂምና በቀል አይይዙም፣ በአባታቸው ላይ ታላቅ እምነት አላቸው። እኛም እንደ ሕፃናት ከቂም ከበቀል ከክፋት ከተንኮል ከራቅ የእግዚአብሔር ልጆች እንባላለን ማለት ነው። ልብ በሉ ክርስቲያኖች፣ ይህ ሰው ጀማሪ ስለነበረ መጠበቅ እንዳለበት አስተማሪው ለመስማት የቀረበ የተሻለ ነው። ትውልዱ የተቸገረው ለመማር ሳይሆን ሳይማር ለማስተማር ብቻ በማሰቡ ነው። ይህንን ደግሞ መጽሐፍ ቅዱሳችንም ይቃወመዋል። ጌታችን በሐዋርያቱን አስተምሮ ያላቸው ቃለ ዓዋዲው አንቀጽ 18 ሳይማሩ ተምረናል፣ ሳይላኩ ተልከናል የሚሉ ትልቅ ክትትል ሊደረግባቸው እንደሚገባ ይነገራል። ኒቆዲሞስ የኦሪት ሊቅ ቢሆንም ገና መጥቶ ይማራልና ትምህርት አያልቅምና በሌሊት
ወደ ጌታ ገስግሶ መጣ ይለናል። እኛስ የት ነን ያለ ነው? ለመማር መቅረብ የማይቀማ በጎ ዕድል በጌታ ዘንድ የሚያስመሰግን ተግባር መሆኑን ከማርያም እንተ አልዓዛር መማር ይገባል። በሉቃስ ወንጌል ምዕራፍ 10 ቁጥር 41 ላይ ተጽፎ እንደምታገኙት። ስለዚህ ማዕከላዊው ኒቆዲሞስ በዮሐንስ ወንጌል ምዕራፍ 7 ቁጥር 32 እስከ 45 በዚህ ክፍል ፍጹምነት ያልደረሰ ግን ደግሞ ከጀማሪነት የዘለለ ሕይወት ነበረው። አይሁድ ጌታን በትምህርት ከሰው የሙሴ ጌታ መሆኑን ስላላወቁ በሙሴ ሕግ ሊያስፈርዱበት በበዓለ ፋሲካን እያከበሩ ጌታን ሊሰቅሉ ቸኩለው የነበረበት ወቅት ነበር። ኒቆዲሞስና ሌሎች አሽከሮችን ጌታን ይዘው እንዲያመጡ ላኩ። እያስተማረ ስለደረሱ ሊይዙት ያሰቡት በትምህርቱ ተያዙ። ሊያስሩት የሄዱት እነ ኒቆዲሞስ በፍቅሩ ታሰሩ። ሲመለሱ ባዶ እጃቸውን የተመለሱት በዮሐንስ ወንጌል ምዕራፍ 7 ቁጥር 45-52። ሌሎችም ወደ ካህናት አለቆችና ወደ ፈሪሳውያን መጡ። እነዚያም ያላመጣችሁልን ስለምንድን ነው አሏቸው። ሎሌዎቹ እንደዚህ ሰው ማንም እንዲሁ ከቶ አልተናገረም ብለው መለሱ። እንግዲህ ፈሪሳውያን እናንተ ደግሞ ሳታችሁን? ከአለቆች ወይም ደግሞ ከፈሪሳውያን በእርሱ ያመን አለን? ነገር ግን ሕግን የማያውቀው ይህ ሕዝብ ርጉም ነው ብለው መለሱላቸው። ከነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ ነው። ክርስቲያኖች ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳናውቅ በሰው ይፈርዳልን አላቸው። በዚህ ጊዜ እነርሱም ተመለሱና አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዲነሳ መርምርና እይ አሉት። ሌሊት ወደ ጌታ ወጥቶ መማሩ እንግዲህ ሕግ አዋቂ ነን ባዮች ፈሪሳውያንን ለማሳፈር ለመማር ኒቆዲሞስ ወደ ሌሊት የመጣበት ምክንያት ይህ ነው ማለት ነው። ከዚህ የምንረዳው አምኜበታለሁ እንዳይል ፈራ፣ ዝም እንዳይል ማዕከላዊ ነውና ሕጋችን ዝም ብሎ በሰው ይፈርዳል ብሎ ጌታችንን ከመያዝ አዳነው ማለት ነው። እኛም የብዙ ሰዎች ፍርድ ሲጓደል እያየን ስለ እውነት የማንፈርድ በሐሰት የምንፈርድ ሆነን እውነት ጠፍቶ እውነትን ግዛ እንጂ አትሽጣት ይለናልና በእውነት ስለ እውነት መኖር ያስፈልጋል ማለት ነው። ፍጹም የሆነው ኒቆዲሞስ በቅድስና ሕይወት የመጨረሻ የእድገት ደረጃ ፍጹምነት ነው። ኒቆዲሞስ በዚህ ደረጃ ሲደርስ በሌሊት ተምሮ ጌታ እንዳይያዝ በምስጢር እንደታደገው ሳይሆን በአደባባይ ማንነቱ የተገለጸበት ነው። አይሁድ ጠልተውት ጌታን ቢሰቅሉት እርሱ ደግሞ ከጲላጦስ ስጋውን ለምኖ ቅዱስ 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 የማይሞት እያለ ገንዞ ቀበረው። አስቀድሞ በሌሊት በመማር ከስርዓተ ግንዘቱ ለመሳተፍ ለቅድስና ለመብቃት የታደለ ሆነ ማለት ነው። ኒቆዲሞስ ከዚህ በላይ ማድረግ ቢችል ባደረገ ነበር። የማይችለውን ሁሉ አደረገ። እኛስ ምን እናደርግ ነው? ከኒቆዲሞስ የምንማረው ምንድን ነው? ትህትናን መማር አለብን። ኦሪትን የተማረ ሲሆን ለመማር ልቡን ከፍቶ አይምሮን አንቅቶ ራሱ ዝቅ አድርጎ መጣ። እውነተኛ ፈራጅ መሆንን ከኒቆዲሞስ እንማራለን። ስለ ወገኖቹ ሳይሆን ስለ እውነት ፈረደ። ሁሉ የሚጠሉትን እርሱ ግን ወደደ። ጌታችንን ገንዞ ለመቅበር በቃ ማለት ነው። ጻድቅ በጭንቅ የሚድን ከሆነ ኃጢአተኛ ወዴት ይታይ ዘንድ አለው ስለሚል ከወዴት እንደወደቅ ያለንበትን ልንመገመግም ይገባል ማለት ነው። ክርስቲያኖች የጎደለውን መፈለግ ከኒቆዲሞስ የጎደለውን መፈለግ ነው። ምሁረ ኦሪት እንጂ ምሁረ ሐዲስ፣ መምህረ እስራኤል ዘሥጋ እንጂ መምህረ እስራኤል ዘነፍስ ስላይደለ አለቃንና አገልጋይን አንድ የምታደርገውን ክርስትናን ለመማር ኒቆዲሞስ በሌሊት ወደ ጌታ መጣ። እኛም የሚጎርለኝ ምንድን ነው ብለን ራሳችንን ልንመረምር ያስፈልጋል። ዛሬ የብዙዎቻችን ጥንካሬ አደጋ ላይ የወደቀው ለስጋ ፈተና የተጋለጽ ነው።
ወደሎነት የለብኝም ብለን ራሳችንን በአዋቂነት ዙፋን ስላስቀመጥን ነውና ገና ምንም ያላወቅን መሆኑን ልንረዳ ያስፈልጋል። ከኒቆዲሞስ በሌሊት ለጸሎት መትጋትን እንማራለን። ጌታ ደቀ መዛሙርቱን ተኝተው ያገኛቸው ሌሊት ስለነበር ተግታችሁ ጸልዩ ብሎ ያዘዛቸው። እንግዲህ ዳዊትም በሌሊት አንሥኡ እደዊክሙ በቤተ መቅደስ ወባረክዎ ለእግዚአብሔር ያለው ሌሊት ጌታን ለማስመስገን የተፈጠረ ድንቅ ጊዜ ነው ያለው። እንግዲህ ለዚህ ነው ሌሊት ለጸሎት ከቆሙ ሳይቀመጡ ከጀመሩ ሳያቋረጡ በተመስጦ ሆኖ በጸሎት ተግቶ ማደር በመንፈሳዊ ሕሊና ተቃይቶ መኖር ያስፈልጋል ወገኖች። እስከ መጨረሻ መጽናት፣ ላመንበት ነገር መከራ መቀበልን ከድል አድራጊው ከኒቆዲሞስ እንማራለን። ስለዚህ አንድ ሰው ነበር የተባለው ኒቆዲሞስ ነቢይ በሌሊት እደ ስጋችንን ለመስዋዕት እደ ቃላችንን ለጸሎትና እደ ልቦናችንን ለአንክሮ ለተዘክሮ ማንሳት ይገባናል ማለት ነው። የሰውን ድካም የሚያውቅ ጌታ ደግሞ ተጋ ሌሊትን ያድለን ዘንድ የእርሱ መልካም ፈቃዱ ይሆንልን። ያስተማረን የመከረን አባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን።